እኔ ግን ግቢ ውስጥ ማለት ነው በቃ ትምህርት ካስተማረኝ ይልቅ የሰው ጸባይ ያስተማረኝ ይበልጣል። ከአንድ ዶርም ውስጥ 6 ሰዎች ነን። እኔ የ5 ሰው ባህሪ መቻል አለብኝ ማለት ነው። የአምስታችንም ባህሪ ምንም አይነት መመሳሰል የለውም፣ የተለያየ ነው። ስለዚህ ትዕግስት ሊኖረኝ ይገባል። እኔ የምፈልገውን እሷም ስለምትፈልገው፣ እሷም የምትፈልገው እኔም ስለምፈልገው የሆነ አንዳንዴ በህይወታችን መሸነፍ፣ በትዕግስት መሸነፍ፣ ቀስ ብሎ ይደርሳል መሸነፍ ሁሉ ማለት አለብን ብዬ አስባለሁ። ይሄ አንደኛው ነው፣ የግቢ ቻሌንጅ የሚያደርገን ነገር አንዱ ነው። ሁለተኛ ደግሞ ውጪ ላይ ሁሉ ተማሪ የሚገናኝበት ለምሳሌ ካፌ አለ ወይም ነን ካፌ የሆነ ተማሪ ደግሞ ውጭ ላይ ማለት እንጠቀማለን። በቃ በዛም በዚህም የምታገኟቸው ሰዎች ወይም የማገኛቸው ሰዎች እኔ ዩኒቨርሲቲ ውስጥ በቃ ሰው የፈተነኝ ፈተና ነው የሚበልጠው። በሰው የተፈተንኩት ፈተና፣ በጓደኛ የተፈተንኩት ፈተና መቼም ነው ከአእምሮ የማይጠፋው መቼም። በቃ እና እኔ እንደ ግቢ ህይወት እኔ እስከዛሬ በጣም ብዙ ነገሮችን አልፌያለሁ። በቃ ግን አሁን ላይ በጣም የከበደኝ ነገር ቢኖር የግቢ ህይወት ማህበረሰቡ ከብዙ ማለት በቃ ትንሿ ኢትዮጵያ ውስጥ ነው የምንኖረው። ግን አንዳንዶች ሰዎች በቃ ጭራሽ ሩዋንዳ የሆነ በጣም ምን ልበላችሁ በቃ ጥቁር ህይወት ያደርጉባቸዋል። ተስፋ የምታደርጉትን ህይወት ጥቁር እንደሆነ ምናምን ይነግሯቸዋል። በቃ ጥቁር በተስፋ ጭልምልምልም ያደርጉታል። እኔ ግን በዛን ሰዓት ምን እንደማደርግ ታውቃላችሁ? በቃ እግዚአብሔርን ነው የማስበው በውስጤ። በቃ ከነ ኃጢአቴ ከነ በደሌ በቃ አንተ አትተወኝ አልኩት። እሱም አይተወኝም አውቃለሁ። ብቻ የግቢ ተማሪ ሁሉም ወጣትም ስለሆነ እኔ አልኩት ይሁን እንትን ምናምን ስለሚባልም አዎ ልክ ነው። እኔ በጣም ነው ቻሌንጅ ያደረገኝ የግቢ ህይወት። በቃ እንደኔ ያሳለፋችሁ ልትኖሩ ትችላላችሁ። በምን መልኩ እንዳለፋችሁት ግን እኔ ብታሳውቁኝ የእውነት ነው ደስ የሚለኝ። በቃ አሁን ገና 5 አመት ነው የምኖርበት። በቃ እንግዲህ በኋላ የተቀሩኝ አመቶች ትንሾች ቢሆኑም በቃ የግቢ ህይወት እኔ የእውነት አልቅሼ አውቃለሁ። ሰው አስቀይሙኝ አልቅሼ አውቃለሁ ግቢ ውስጥ። በቃ ምን በጣም የሚገርመኝ ደግሞ ይሄ እናትና አባቶቻችን ተማሩ ብለው ልከውና እኛ የምንገኝ የት? በጣም ነው የሚገርመው። ራሳችን እንደምን እያሰብን ይሁን ራሳችን እኮ ለራሳችን በጣም በቃ አለቃም ነን። የእውነት ራሳችን መቅጣት እንችላለን። ራሳችን ከሆነ ነገር መመለስ እንችላለን። በቃ ጓደኛ መምረጥ እንችላለን። ግቢ ውስጥ በተለይ ጓደኛ አሁን ሃይስኩል አለ፣ ኤሌመንታሪም አለ ምናምን። በዋነኝነት ጓደኛ መምረጥ የሚያስፈልገው ግን ግቢ ውስጥ ነው። ከሰው ጋር መሆን የፈለገ ሰው ማለት ነው ግቢ ውስጥ። ከሰው ጋር መሆን ካልፈለክ ደግሞ አትሆን፣ በቃ ይሻላል። በተለይ እነዚህ ጀማልና ምናምን ክለብ እየወጡ ምናምን እነዛ ጓደኞች በቃ ሴትም ሆንሽ ወንድም ሆንክ መገለል ነው የሚሻለው። የእውነት ግድል ነው የሚያደርጉኝ። መገደል ሲል እንደዚህ መግደል ምናምን አይደለም። አእምሯችን አስተሳሰባችንን ምክን ነው የሚያደርጉት። አንዳንድ ሰዎች አሉ ጠንክረው የሚያጠነክሩ። እኔ ደግሞ በጣም የገረመኝ አንድ ተማሪ 6 ናቸውና 6ታቸው 5ታቸው ጭራሹን ትምህርቱን አለም ትተውታል። ፈተና የሚሄዱ ለመቀሳሰም ምናምን ተብተብቱ ለማለት ነው። አንዱ ከነሱ ጋር ሲራገጥ ነው የሚውለው። ለሊት ግን ላይብራሪ ነው እንዲህ ፍጥጥ ብሎ የሚያድሩ። እግዚአብሔር እንዴ ምን አለ እንደኔ ጣሩ እናንተም ጣሩ ቢላቸው። በቃ ወይንስ እሱ እየሰራ እያሰራችሁ ነው አልኩኝ።
ቢጨንቀኝ ማለት ነው። ግን እሱ ከሌላ ዲፓርትመንት ነው። እነሱም ሌላ ምናምን ናቸው። በቃ ስላለባበስ ጀጅ ያደርጋል ተማሪው። ስለምን ይህን እኮ ያ ተማሪ ራሱን ጋር ያለበት ነው። በቃ ራሱ ማስተካከል ዘመንኩ አይነት ነገር። መዘመን ግን ምንድነው? በቃ በጣም ዘመናዊ ነኝ ሰለጠንኩ ምናምን። ምንድነው መሰልጠን? መሰልጠን ራስን ማጣት ነው። መሰልጠን ምዕራባውያንን መስሎ ምናምን ማለት ነው። እሱንም እኮ አለና ከራሳችን አምጥተነዋል እኮ 15% ምናምን ነው የሚቀር ይዘነዋል። የግቢ ተማሪ የምናቅ ደግሞ ቲዮሪ ብቻ ነው። እውነቱን ነው የምናገረው። ቲዮሪ ነው የምናቅ፣ ተግባር የምናውቀው ታሪክ የለም። በቃ ይሄ ደግሞ ለእንትን በቃ ለትልቅ ባለስልጣን እንድደርስ እፈልጋለሁ። የግቢ ተማሪዎች ፕራክቲካል ስራ ያስፈልገናል። እውነቴን ነው።